እኛ የምናደርገው ትግል ዳሬ ካሁን በኋላ ለነጻነት ትግል ከነጻነት ትግል የበለጠ የኢኮኖሚ ትግል ነው ማድረግ የሚገባን ባይነኛ ውስጣችን ሌላ ችግር የቢሮክራሲ ሲስተሙ እንዲተሳሰር ለማድረግ ከዚህ ባይጀመር ቆንጆ ነው የሚል አመለካከት አለኝ ዛሬ እየተፈጠረች ያለችውና በዶክተር አብይ እየተመራችው ያለችው ኢትዮጵያ ትላንት ከነበረችው ኢትዮጵያ በብዙ ነገር የምትለይ መሆኗን መገንዘብ አለብን ምክንያቱም ኢትዮጵያዊነትን በአንደኛ ደረጃ የሚያቀነቅን የኢትዮጵያዊነት ልዕልነት እንዲከበር በከፍተኛ ሁኔታ ከፓርቲ ፍላጎት ይልቅ ከማህበረሰቡ ፍላጎት ይልቅ ስለ ኢትዮጵያዊነት የሚቆረቆር መሪ ያገኘች ሀገር ሆናለች ሁለተኛ ዛሬ በአገራችን ውስጥ ጠመንጃ ይዞ ኢትዮጵያን ለመዋጋት የሚዘጋጅ ወይ ተዘጋጀ የፖለቲካ ድርጅት የሌለበት ሀገር ይሆናለች ሀገራችን ይሄንን ደግሞ ሊፈጠር የቻለው በዚህ በቀን አመለካከት ባለው ሊደር መሆኑን መርሳት የለብንም ነው ሁላችንንም ውጪ ያለን የኦሮሞንም ሆኖ የአማራ ድርጅት ነኝ ባይሆንም የትግራይንም ጨምሮ የኡጋዴንን ሁሉንም በሰላማዊ መንገድ ወደ ሀገር እያመጣ እቺን ሀገር በሰላም እንገባ የሚል መሪት የተፈጠረበት ሀገር ስለሆነ እቺን ሀገር ሁላችንንም በመደመር በተባለው ቋንቋ በፍቅር በተባለው ቋንቋ በይቅርታ በተባለው ቋንቋ እቺን ሀገር የመጠበቅ የሁሉም ማህበረሰብ ኃላፊነት ነው